ከራና ሴንትስ ለቤቴ በጣም ብዙ ፕሮዳክቶች ተልከውልኛል። እያንዳንዱን እቃዎች እንግዲህ እያወጣሁ አሳያቸዋለሁ። የመጀመሪያው እቃ እንግዲህ እንደምታዩት እጣን የማጨስበት ነው። አያምር? በተለይ እንጨት መሆኑ ደግሞ እንዴት እንዳሳመረው። ሌሎች የተላኩልኝ እቃዎች ደግሞ በጣም ብዙ የእጣን አይነቶች ናቸው። የምጀምርላችሁ እንግዲህ ከፓኬጂንጓ ነው። በጣም ነው ፓኬጂንጓ የእውነት የሚያምረው። ኳሊቲነቱን ጌታ ሆይ በቃ እቃው ምንም አትጣሉት ነው የሚያዝ ብሎ ሲያልቅ ራሱ። ከዛ ደግሞ የእያንዳንዱ የእጣኖቹ ሽታ ደግሞ በምን ቃል ልግለጽላችሁ፣ በጣም ነው የሚጣፍጡት ከምነግራችሁ በላይ። ቤታችሁ የሆነ ሽቶ የተደፋ ያክል ለሆነት ሽታው የሚመስላችሁ ማሽተት ራሱ ባላቆም በጣም ነው ደስ የሚለኝ። ብታዩት እንዴት እንደሚጣፍጥ በቃ በቃላቶች መግለጽ ራሱ አልችልም። ለእኔም ደግሞ ሽቶ ልካልኛለች። እንዴት እንደሚጣፍጥ ሽቶ በቃ እጃችሁ ላይ ስትቀቡ ሙሉ ሰውነታችሁ ላይ የተቀባችሁ አይነት ሽታ ነው ያለውና የሆነ ሀብታም ሴት ነው የምለው፣ የምሬን ነው የምለው። ሌላ የተላከልኝ እቃ ደግሞ ከሰለው፣ እንደምታዩት የማይጠፋ ከሰለው አይሚን በጣም ረጅም ሰዓት ይቆያል ካቀጣጠላችሁት በኋላ። እንደምታዩት እዚህ ጋር ከሰሉን አንዴ ካቀጣጠላችሁት በኋላ የፈለጋችሁትን እጣን ላይ ታረጋላችሁ። በቃ ሲጨስ ነው የሚውለው ማለት ትችላላችሁ። እዩት እንዴት እንደሚያምር። በዛ ላይ ሽታው በቃ ልነግራችሁ አልችልም። የቡና ሴሬሞኒው ጋር ራሱ ልክ እንደዚህ አቀራርባችሁ ማስቀመጥ ትችላላችሁ። የራናን የቲክቶክ አካውንት ከስር ሜንሽን አደርገላችኋለሁ። ቴንክ ፎር ዋቺንግ ባይ